የጀግኖች ባንዲራ ይሄ ነው አርማችን የጀግኖች ባንዲራ ይሄ ነው ሰንደቁ ይሄ ነው ሰንደቁ ይሄ ነው አረንጓዴ ቢጫ ቀይ ባንዲራችን አረንጓዴ ቢጫ ቀይ ባንዲራችን ይሄ ነው ሰንደቁ የሀገራችን አንዳርጋ ለዘላለም ትኑር ልጆቿን አንዳርጋ በኩልነት ውበት በሰላም ተዘጋ አማራ ኦሮሞ አንድ ነን ጋምቤላና ጋሞ አንድ ነን ከፋ ወላይታ አንድ ነን አርሲ ከምባታ አንድ ነን ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ሰንብታችኋል? የአክብሮት ሰላምታችን ዋሽንግተን ዲሲ ከሚገኘው የስርጭት ክፍላችን ይድረሳችሁ። እንኳን ለአድዋ ድል መታሰቢያ በዓል በሰላም አደረሳችሁ። ኢትዮጵያውያን ዘር፣ ሃይማኖት፣ ጾታ ሳይሉ በአንድነት በአንዲት ሰንደቅ ዓላማ ስር ሆነው
በዳግማዊ አጼ ምኒልክ መሪነት የወራሪውን የኢጣሊያን ጦር ድል የነሱበትና በጥቁር ሕዝቦች ታሪክ ውስጥ አዲስ ምዕራፍ የተከፈተበት ወርሃ የካቲት ነው። የተከበራችሁ የሰራዊቱ ድምፅ አድማጮች፣ የዛሬ ዝግጅታችን ሙሉ ጊዜውን በታላቁ በዓል በየካቲት 23 የአድዋ ድል መታሰቢያ በዓል አድርጎ ይውላል። እንኳን ለአድዋ ድል መታሰቢያ በዓል አደረሳችሁ። የካቲት 23 1888 ዓመተ ምህረት የጥቁር ሕዝቦች የአዲስ ምዕራፍ ታሪክ። በዚህ አንጸባራቂ ድል ውስጥ ብዙ ጀግኖቻችን ወድቀዋል። ለአንዲት ኢትዮጵያ፣ ለአንዲት ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ኢትዮጵያ ለዘላለም አድዋ ደረሰ ጎጠኞች ከፋቸው ኢትዮጵያዊነት ሊተረክባቸው። የአድዋ ድል ለኛ ለኢትዮጵያውያን የማንነታችን መሰረትና የህልውናችንም መገለጫ ነው። ለኛ ለኢትዮጵያውያን ብቻም ሳይሆን ለመላው የጥቁር ሕዝብ የነጻነት ተምሳሌትና የአርነት መስታወትም ጭምር ነው። የሰው ልጅ በቆዳው ቀለም ምክንያት መዋረድም ሆነ ማነስ እንደሌለበት ጥቁር ሕዝብ በአፈጣጠሩም ሆነ በአስተሳሰቡ
ልዩና ድንቅነን ብለው ከሚኮፈሱት ነጮች ያላነሰ ማንነት እንዳለው ካልነኩት ተንኮል የማይሸርብ ሲነካ ግን በማንነቱ ላይ የማይደራደር ድንቅ ፍጥረት መሆኑ የታየበት ድል ነው የአድዋ ድል። ዛሬ ዓለም አብዝታ ስለ ሰው ልጆች እኩልነት እየሰበከችና በዚህም ስም አያሌ መድረኮችን እያዘጋጀች ቢሆንም ገና ብዙ ያልተፈቱ ተያያዥ ችግሮች እያየን መሆኑ የሚካድ ሀቅ አይደለም። የአድዋ ድል ግን ገና ያኔ ስልጣኔ ባላደገበት የሰው ልጅ አስተሳሰቡ ባልጎለበተበት እንኳን ነጮች ጥቁሮች ራሳቸው ባርነት የመፈጠራቸው ጣፋንታ የ40 ቀን ዕድላቸው እንደሆነ አስበው ባርነታቸውን ከእንባቸው ጋር እያጣጣሙ በነበሩበት በዚያን ዘመን የጥቁርነት ትርጉሙን የሀገርና ሕዝብን ሉዓላዊ ክብርን ለመላው ዓለም በወሬ ሳይሆን በተግባር ያሳየ ዘመን አይሽሬ የመመኪያችን መድረክ ነው የአድዋ ድል። ታላቁ የአድዋ ድል። የዓለም ታሪክ ተገለበጠ። ከፈረሰኞች አሉ በልዩ መሃል አገዳ የሚለያዩ አየሁት አድዋን እንደ ኮከብ ደምቆ የበቀለበትን ሰው መሬት ላይ ወድቆ የአድዋ ስላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ። ታላቁ የአድዋ ጦርነት የአፍሪካውያን ትውልዶች ታላቅ የነጻነት ተጋድሎ ነው። ሞትና ባርነት የተቀበሩበት፣ እውነትና ፍትህ አሸንፈው ሕይወት የዘሩበት። የካቲት 23 ቀን 1888 ዓ.ም አፍሪካን በሽሚያ የተቀራመቱ የአውሮፓ ቅኝ ገዢዎች ከመላው ኢትዮጵያ ዳር እስከ ዳር ተወጣቶ አድዋ በዘለቀ 100,000 የገበሬ ሰራዊት የተቆጣ ክንድ አድዋ ላይ ድባቅ ተመቱ። እንግሊዞች የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል አፍሪካ ውስጥ ተቀሰቀሰ አሉ። የታሪክ ተመራማሪው ጆርጅ በርክሌይ ኢትዮጵያውያን ባበደ መንፈስ ተዋግተው የአውሮፓን ቅኝ ገዢዎች አሸነፉ በማለት ጽፈዋል። በ100,000 ከሚሰላው የገበሬ ሰራዊት 29,000 የሚሆነው ፈረሰኛ ነው። በአድዋ ገመገሞች በረቢ አርኤኒ፣ በሸልዶ ተራራ፣ በማርያም ሸዊቶ የሚያብረቀርቅ ጎራዴያቸውን አየር ላይ የቀዘፉ የጋሻቸውን እምብርት ምድር ላይ እያጠቀሱ ሰማይ ደርሰው ምድር እየተመለሱ ከሚያሽካኩ ሰንጋ ፈረሶቻቸው ጋር እየፎከሩ እየሸለሉ ያበጠውን የአውሮፓ ኃይል የዶግ አመድ አደረጉ። ከሌሊቱ በ9 ሰዓት ግድም የመጀመሪያዋ ጥይት ፈነዳች። በቅዱስ ጊዮርጊስ በዕለቱ ቀኑ ማልዶ የጀመረው ከባድ ጦርነት ከቀኑ 5 ሰዓት አካባቢ አሸናፊውን ወይም ድል አድራጊውን ኃይል ለየ። በወታደራዊ አካዳሚ የሰለጠነው የኢጣሊያ ቅኝ ገዢ ሰራዊት ከኢትዮጵያ የተቆጣ ጀግና የገበሬ ሰራዊት ጋር ግማሽ ቀን እንኳን በመተጋተግ ለመዋጋት አልቻለም። ከቀትር በፊት በጀነራል ባራቴሪ የሚመራው አውሮፓዊ ሰራዊት ተፍረከረከ። Yeah.
ከዚህ በኋላ ባለው ጊዜ ያለቀው አልቆ የቆሰለው ቆስሎ የተረፈው መሸሽ ሲጀምር ኢትዮጵያውያን ጀግኖች እያሳደዱ ፈጁት። ከሚሸሹት መሃል አንዱ ጀነራል ባራቴሪ ነው። ጀነራል አልቤርቶኒ ተማርኳል። 56ቱም የኢጣሊያ መድፎች በኢትዮጵያ የገበሬ ሰራዊት ተማርከዋል። አብዛኞቹ የኢትዮጵያ ቅኝ ገዢ ወታደሮች ተገለዋል። ጥቂቶቹ ከጀነራል ባራቴሪ ጋር ሸሽተው ከማምለጣቸው በቀር ከሞት የተረፉት ቆስለዋል፣ ተማርከዋል። የምርኮ ጓዙን ወደ አዲስ አበባ ለማጓጓዝ 500 አጋሰስ አስፈልጓል። የኢጣሊያ ኮሎኒያሊስት ቁስለኞችን በማከምና በመርዳት ምርኮኞቹን በመመገብና ውሃ በማጠጣት እቴጌ ጣይቱ ብርቱ ኃላፊነት ተወጥተዋል። የካቲት 23 ቀን 1888 ዓመተ ምህረት ከምሽቱ 4 ሰዓት ላይ ድል አድራጊው የኢትዮጵያ ገበሬ ሰራዊት ዳማርያም ቅድስት ሥላሴ ቤተክርስቲያን ተሰብስቦ በአንድ እግሩ ቆሞ ቀኙን የሰጠውን ድል እንዲያደርግ የረዳውን አምላክ አመሰገነ። በማግስቱ የካቲት 24 ቀን ከጠዋቱ 4 ሰዓት ላይ ምርኮኞች በዳግማዊ አጼ ምኒልክ ድንኳን አጠገብ እንዲያልፉ ተደረገ። ምርኮኞቹ ሲያልፉ በቆራጥ አፍሪካዊ የገበሬ ጀነራሎች የተመራው የኢትዮጵያ የገበሬ ሰራዊት በኢትዮጵያ ቋንቋዎች ሁሉ እየፎከረ እየሸለለ አሳለፋቸው። ከሚፎክሩትና ከሚሸልሉት አንዱ ፈረንሳዊ የጦር መሳሪያ ጠጋኝ አርዲናንስ ካፕቴን ነው። የኢጣሊያ ምርኮኞች ለሀገራቸው ምድር ከበቁ በኋላ ጀነራል አልቤርቶኒ በጻፈው መጽሐፍ ላይ እየፎከሩ እየሸለሉ ከነበሩት ጥቁር አፍሪካውያን መካከል አንደኛው አውሮፓዊ ፈረንጅ ነው ብሏል። ከሀገሩ ከፈረንሳይ የጦር መሳሪያ ጥገና ሥራ ወደ ኢትዮጵያ የመጣው ይህ የፈረንሳይ ካፕቴን አርዲናንስ አሁን ጊዜ የጦርነት ስለሆነ ወደ አገርህ ተመለስ ቢሉት ቢሰሩት አሻፈረኝ ብሎ ከኛ ጋር አድዋ ድረስ የዘመተ ነው። አድዋ ላይ የተዋጋንባቸው 80,000 አሮጌ ጠመንጃዎች በሚስጥር የተገዙትም ከፈረንሳይ ሀገር ነው። አርመናዊ ትውልድ ስረ መሰረት ኢትዮጵያዊ መንፈስና ነፍስ ያላቸው ሰርኪስ ቴሪያዝን አሮጌዎቹን 80,000 ጠመንጃዎች ከአውሮፓ ወደ አፍሪካ አሻግረው በጅቡቲ በኩል ወደ ኢትዮጵያ ያስገቡ ነጭ ኢትዮጵያዊ አርበኛ ናቸው። ለመጀመሪያ ጊዜ መኪና ወደ ኢትዮጵያ ያስገቡትም እኒህ ጽኑ የኢትዮጵያ ወዳጅና ነጭ ኢትዮጵያዊ ሰርኪስ ቴሪዚያን ሲሆኑ ካስገቧቸው መኪናዎች አንዱ በአሁኑ ጊዜ 5 ኪሎ በሚገኘው የኢትዮጵያ ብሔራዊ ሙዚየም ለላንቲካ ቆሞ ይታያል። እንደ ሰርኪስ ባቡር ተብሎ የተዘፈነው ስለዚህ ነው። በአድዋ ጦርነት ኢትዮጵያ የአውሮፓ ወራሪዎችን ያሸነፈችው በዋናው ወታደራዊ ውጊያ ብቻ ሳይሆን ጥበብና ብልሃት በተመላ የአገር አስተዳደር ፖለቲካ የበላይነት፣ በወታደራዊ መረጃ ብልጫና በስልጡንና በበቃ ዲፕሎማሲያዊ አሰራርም ጭምር ነው። ከ200 እና ከ300 ዓመታት በፊት የሶስት ማዕዘን ንግድ ትራያንጉላር ትሬድ በሚባለው የታሪክ ምዕራፍ አውሮፓውያን ገዢዎች ጥቁር አፍሪካውያንን በሰንሰለት አስረው እንደ ከብት እየነዱ በሴኔጋል በኩል ጉሬ ደሴት ላይ ያደርሷቸዋል። 70 ኪሎ ግራም ከመዘኑ ጥርስና ጡታቸው ጤናማ ከሆነ ወደ አሜሪካና ወደ ካሪቢያን ያሻግሯቸዋል። ይህንን መመዘኛ ካላሟሉ ለባህር አውሬ ይጥሏቸዋል። ጉሬ ደሴት ላይ እነዚያ ቁምጥማጭ ሰንሰለቶች ከዘግናኝ ትዝታዎቻቸው ጋር ዛሬም ድረሳሉ። ገዢዎቹ እያደር ለምን ጉልበታቸውን ብቻ አገራቸውንና ሀብታቸውንም ጭምር ለምን አንዘርፍም ብለው ያሰቡ ይመስላል። ስለዚህ ነው ጀርመን ሀገር በርሊን ከተማ የተሰባሰበው የአውሮፓ ኮሎኒያሊስት ጥምር ኃይል አፍሪካን በሽሚያ ለመቀራመት የወሰነው። ድል ከተባለ እንዳለመታደል ሆኖ ለኢጣሊያኛ ደረስን። ቢያብጥ ቢደነድን ቢከመር እንደ ጭድ ደንዳናውን እንዶድ ይቆርጠዋል ማጭድ። ያንን ለአያሌ 100 ዓመት ሲጠራቀም የኖረ እብሪትና እብጠት አድዋ ላይ በተን ነው። ጀግኖች ያሳድገሽ ጀግኖች ተክተሻል። አበለው 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 ዝናብ ዘንቦ ዘንቦ ማረፊያው አንድ ነው። ኢትዮጵያ ሀገሬን የሚነካሽ ማን ነው? አበለው አበለው አበለው። ታላቁ የአድዋ ድል በዓለም ፖለቲካ ላይ ከፍተኛ አስደንጋጭ ለውጥ አምጥቷል። ልክ እንግሊዞች እንዳሉት
የዓለም ታሪክ ተገለበጠ። አዲስ የትውልድ ኃይል አፍሪካ ውስጥ ተቀሰቀሰ። ዳግማዊ አጼ ምኒልክ በአካል ባልተገኙበት የጥቁር ሕዝቦች የነጻነት ተጋድሎ ታላላቅ የአፍሪካ የጎሳ መሪዎች ጉባኤ ላይ የነጻነት ተጋድሎን እንዲመሩ ሊቀመንበር ተደርገው ተመረጡ። የኢጣሊያው ንጉሥ ኢማኑኤል ኤልቤርቶ የልደት ቀን የሐዘን ቀን እንዲሆን ተወሰነ። ጀነራል ባራያቴሪ ጦር ፍርድ ቤት ቀርቦ ማዕረጉ ተገፈፈ። ፍሎሬንስ፣ ሚላን፣ ሮም፣ ናፖሊ የተሰኙት የኢጣሊያ ከተሞች በመንግስታቸው ላይ በተቆጡ ምኒልክ ለዘላለም ይኑር የሚል መፈክር ባነገቡ ሰልፈኞች ተጥለቀለቁ። ጠቅላይ ሚኒስትር ክሪስፒ በፈቃዳቸው ስልጣናቸውን ለቀቁ። በየአገራቱ የጥቁር ሕዝቦች የነጻነት ተጋድሎች በቁጣና በኃይል ተቀሰቀሰ። ለአድዋ ጦርነት መነሻ የሆነው የውጫሌ ውል አንቀጽ 17 ነው። ከአዲስ አበባ በስተሰሜን ወደ ወሎና ትግራይ ስንሄድ ደሴ ከተማ አለፍ ብሎ ውጫሌ ከተማ ልንደርስ ስንል በስተግራ በኩል ከአምባሰል ተራራ ግርጌ ንጉሥ ይስማ የሚል ቦታ አለ። ከአድዋ ጦርነት በፊት የኢትዮጵያ መሪዎችና ቆራጥ የገበሬ ጀነራሎች በዚህ ስፍራ ነበሩ። የውጫሌ ውል የተደረገው በዚህ ቦታ ነው። የውሉ አንቀጽ 17 የአማርኛ ቅጂ ኢትዮጵያ በአውሮፓ መንግስታት ጋር የምታደርገውን ግንኙነት በኢጣሊያ መንግስት በኩል ማድረግ ይቻላታል ሲል፣ የኢጣሊያንኛ ቅጂው ደግሞ ኢትዮጵያ ከአውሮፓ መንግስታት ጋር የምታደርገውን ግንኙነት በኢጣሊያ መንግስት በኩል ማድረግ አለባት ይላል። አማርኛው ከፈለገች የሚል ስሜት ይሰጣል። ኢጣሊያንኛው ኢትዮጵያ ብትፈልግም ባትፈልግም ከሌላው ሀገር ጋር በእኛ በኩል ነው መገናኘት ያለባት ነው የሚለው። የኢትዮጵያን ክብር ብቻ ሳይሆን ልዕልናዋን ይነካል። ተገዙ፣ ለኢጣሊያ ተንበርከኩ አይነት መንፈስ ነው ያለው። ስለዚህ የኢትዮጵያ መሪዎች ለኢጣሊያው መልእክተኛ የአንቀጽ 17ን የኢጣሊያንኛ ቅጂ አስተካክል አሉት። ዳግማዊ አጼ ምኒልክ ለጦርነት በተሰናዳ ልብ ንግስት ባለቤታቸውን ጣይቱ መዘግየት አደገኛ ነው አሉ። ጦርነት የግድና አይቀሬ የሆነው በዚህ ምክንያት ነው። መሪዎች ጥበብና ብልሃት በተመላ የፖለቲካ አስተሳሰብ የጣሊያን ሸፍጥና ትንሽነትን በልጠው ተገኙ። ኢትዮጵያ የመጀመሪያውን ድል የተቀዳጀችው ውጫሌ ላይ በፖለቲካ ነው። ዳግማዊ አጤ ምኒልክ ተታወጁ። መላው ኢትዮጵያ ዳር እስከ ዳር ተነቀለ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፋፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞቴ ሁሉ ነውና በእኔ ሞት አላዝንም። ከእንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን በር አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን እስከዛሬ አልሰጠውም። ያገሬ ሰው ካሁን ቀደም የበደልኩህ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። መምጫዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተህ ጠብቀኝ።
1000 ኪሎ ሜትር በባዶ እግሩ ተጉዞ አድዋ ግድም የሚገኙ ገመገሞች የዘለቀው ከ100,000 በላይ የሚሆን የተቆጣ የኢትዮጵያ ገበሬ ሰራዊት የውጊያ መንፈሱ ሳይቀዘቅዝ አገልግሉ ሳይቀል በፍጥነት ጦር መቅጠም አለበት። ፈጥኖ ወደ ውጊያ መግባት ወይ የኢጣሊያ ቅኝ ገዢ ሰራዊት ወደኛ መምጣት አለበት ወይንም ደግሞ እኛ ወደ ቅኝ ገዢዎቹ ምሽግ መሄድ አለብን። ወደ እነሱ ምሽግ መሄድ የሚያስከትላቸው ፖለቲካዊና ወታደራዊ ሁኔታዎች አሉ። ለምሳሌ ምሽግ ላለ አንድ ወታደር የሚመጠነው 3 አጥቂ ወታደር ነው። 3 ለ1 ከምሽግ መውጣት ብዙ መስዋዕትነት ያስከፍላል። የግድ ከሆነ ግን የግድ ነው። ባሻይ አዋሎም ሀረጎት እንጢቾ አካባቢ የተወለዱ ኢትዮጵያዊ ጎልማሳ ናቸው። ወደ ኢትዮጵያ የገበሬ ሰራዊት ምሽግ ተጠሩና ከፍተኛ አገራዊ ኃላፊነትና አደራ ተቀበሉ። ከሳቸው ጋር ሌሎች ለኢጣሊያ መንግስት የሚሰልሉ የኤርትራ ተወላጆች ፌርማቶሪዎች ባሉበት በኢትዮጵያ ሰራዊት ውስጥ የተስቦ በሽታ መግባቱን ሰራዊቱ ቀለም መጨረሱ በይፋ ተለፈፈ። ይህንኑ እነባሻዬ አዋሎም የኢጣሊያ ቅኝ ገዢ ሰራዊት ወደ ሰፈረበት ቀጠና ዘለቁና የሆነውን ሁሉ ለጄኔራል ባራቴሪ ነገሩት። ተስቦ በሽታ ገብቷል፣ ቀለብ አልቋል፣ ስለዚህ ጊዜው አሁን ነው ብለው የልብ ልብ ሰጡት። ጄኔራል ባራቴሪ የካቲት 21 ቀን 1888 ሰራዊቱን እንዳያንቀሳቅስ ዝናብ ያዘው። በማግስቱ የካቲት 22 ማምሻውን በጥድፊያ ተንቀሳቅሶ ወደ አድዋ ገሰገሰ። በባሻይ አዋሎም ሀረጎት እየተመራ አድዋ ግድም የሚገኙ ጉድባዎች ጋር እንደደረሱ ሊነጋጋ ሲል አዋሎም ቱር ብለው መሮጥ ጀመሩ። ባራቴሪ አዋሎም አዋሎም ብሎ ተጣራ። ወግድ ዛሬ እኔ አንተን ያድርገኝ ብለው ዘለው ራስ አሉላ አባነጋ ምሽግ ገቡ። ባራቴሪና ወራሪ ሰራዊቱ በኢትዮጵያ ጀግና ሰራዊት በተቆጣ የሰዓት አፍ ውስጥ መሰስ ብሎ ገባ። ወራሪው የአውሮፓ ጦር በጥቁር አፍሪካዊ የነጻነት ተጋድሎ ቀንዲል የእሳት ላንቃ ውስጥ ተመሰገ። ጣሊያኖች ድል የተነሱት በዚህ መልኩ ነው። በወታደራዊ ሳይንስ የመረጃ ብልጫ የኢጣሊያ ምርኮኞችና የምርኮ ጓዝ ከብዙ ቀናት ጉዞ በኋላ አገሪቱ ርዕሰ መዲና አዲስ አበባ ደረሰ። በአውሮፓ የኢጣሊያ ሹማምንት ኢትዮጵያውያን ያልሰለጠኑ አረመኔዎች ስለሆኑ ምርኮኞቻችንን ይገላሉ፣ ያሰቃያሉ፣ ብልቶቻቸውን ይቆርጣሉ እያሉ የኢትዮጵያን ስም ያጎድፋሉ። ኢትዮጵያ ሁለት ጉህና ብልህ ዲፕሎማቶቿ የቀዳማዊ ኃይለ ሥላሴን ወላጅ አባት ራስ መኮንን ጉግሳንና ግራዝማች ዮሴፍን አውሮፓ አህጉር አስቀምጣ የኢጣሊያን ሹማምንት ስም ማጥፋት ትመለከታለች። ግራዝማች ዮሴፍ በእንግሊዝኛ በፈረንሳይኛና በጣሊያንኛ እየተረጎሙ የኢትዮጵያንና የመንግስቷን አቋምና አድራጎት ለዓለም ሁሉ ግልጽ ያደርጋሉ። በመጨረሻ ኢትዮጵያ የጣሊያን ምርኮኞችን ግብር አብልታ አስጨፍራ አስደንሳ በጅቡቲ በኩል ወደ ሀገራቸው ወደ ኢጣሊያ በላከች ጊዜ የኢጣሊያ ሹማምንት የኢትዮጵያን ስም የማጉደፍ ዲፕሎማሲያዊ የክትፈት ዘመቻ እርቃኑን ቀረ። ጣሊያኖችን ለአራተኛ ጊዜ በለጥናቸው። በፖለቲካ ብልሃት፣ በዋናው የጦር ጎራ ወታደራዊ ግጥሚያ፣ በወታደራዊ መረጃ ብልጫና በዲፕሎማሲ በልጠን አሸነፍናቸው። ታላቁ የአድዋ ድል። ታላቁ የአድዋ ድል የኢትዮጵያ ብቻ ሳይሆን የመላ አፍሪካውያን ክብርና ኩራት ነው። የኢትዮጵያና የአፍሪካ ብቻ ሳይሆን የመላው ዓለም ጥቁር ሕዝቦችና የመላው ዓለም የእውነትና የፍትህ ወገኖች ሁሉ ክብርና ኩራት ነው። የሚኒሊክ ትሩፋቶች
ከጥበበ ሥላሴ ለገሰ። ኢንሳይክሎፒዲያ ብሪታኒካ ሚዬ ምኒልክን ዘመናዊት ኢትዮጵያን የፈጠረ ሰው ይላቸዋል። ጆን ማርካኪስ የተባለ ጸሐፊ ደግሞ አጼ ምኒልክን በዘመናዊ ትምህርት ያበረከቱትን አስተዋጽኦ ሲገልጽ ምኒልክ ዘመናዊ ትምህርት ቤትን በመክፈት በኢትዮጵያ ውስጥ ዘመናዊ ትምህርት ዘር የዘሩ ናቸው በማለት ነው። ንጉሠ ነገሥቱ የአድዋ ጦርነት እስከተጀመረበት ጊዜ ድረስ ከውጪ ወራሪዎች ጋር በዲፕሎማሲያዊ መስክ እየተፋለሙ ከዚህ ጎን ለጎን ደግሞ ለዘመኑ ስልጣኔ በራቸውን በመክፈት የሚችሉትን ሁሉ አድርገዋል። ይህንንም ሲያደርጉ ከወግ አጥባቂ መኳንንት ጋር እየተጋጩ ነበር። በምኒልክ መሪነት ልዩ ትዕዛዝ፣ ድጋፍና አስተዋጽኦ ወደ ሀገራችን ከገቡ የቴክኖሎጂ ውጤቶችና አገልግሎቶች መካከል ትምህርት፣ ባቡር በ1993፣ ስልክ በ1882 ይህም ስልክ በተፈጠረ በ13 ዓመቱ ማለት ነው። ፖስታ በ1986፣ ኤሌክትሪክ በ1889፣ አውቶሞቢል በ1900፣ ባህር ዛፍ በ1886፣ የውሃ ቧንቧ በ1886፣ ዘመናዊ ሕክምና በ1889፣ ሆስፒታል በ1890፣ የመድኃኒት መሸጫ ሱቆች ወይም ፋርማሲ በ1904፣ ባንክ በ1898፣ ገንዘብ በ1886፣ ማተሚያ በ1898፣ ጋዜጣ በ1900፣ ሆቴል በ1898፣ የፖሊስ ዘበኛ በ1901፣ የጽህፈት መኪና በ1887፣ ሲኒማ በ1889፣ ወፍጮ በ1835፣ ጫማ፣ ድር፣ ሙዚቃ ትምህርት ቤት በ1887፣ የሙዚቃ ሸክላ በ1889፣ ፍል ውሃ በ1897፣ ላስቲክ በ1898፣ ትንባሆ በ1900፣ መንገድ በ1896፣ አራዊት ጥበቃና የጥይት ፋብሪካ በ1899፣ ብስክሌት በ1893፣ ቀይ መስቀል በ1889 እንዲሁም የሚኒስትሮች ሹመት በ1900 ከብዙ ዋነኞቹ ናቸው። እነዚህ የዘረዘርኳቸው አጼ ምኒልክ በዘመናቸው በወቅቱ ያፈሯቸው የቴክኖሎጂ ውጤቶች በአገራቸው ለማስገባት ጥረት ማድረጋቸውን ያሳያሉ። በመሰረቱ አጼ ምኒልክ ያከናወናቸው ዘመን ተሻጋሪ የጥበብ ውጤቶች የተጠቀሱት ብቻ ነበሩ ማለት አይደለም። ከነዚህ ከላይ ከተዘረዘሩት የሚኒሊክ ትሩፋቶች ሁሉ በላይ ዋናው ግን የአድዋ ድል ነው። ኢትዮጵያዊነት ለነጻነቱና ለማንነቱ አይቀመሴና አይነኬ መሆኑን የተረጋገጠበት የነጮች የበላይነት ያበቃበት የታሪካችን ሁሉ ፈርጥ አድዋ ያሳፍር ወገን ያኮራ ያሳፍር ወገን ያኮራ ይሄ ነው አርማችን የጀግኖች ባንዲራ ይሄ ነው አርማችን የጀግኖች ባንዲራ ይሄ ነው ሰንደቁ ይሄ ነው ሰንደቁ ይሄ ነው አረንጓዴ ባንዲራችን አረንጓዴ
አድዋ ዓለም ቆዳ ሲቆጥር ቀለም እያመለከ ሲያከብር ምድር እንደዛ ተጨንቃ ስታለቅስ ከባዕድ ወድቃ አፍሪካን እንደወረርሽኝ ወረው ሲግጡ የወደዱትን ቆፍረው መርጠው ሲያወጡ እንዳይራመድ ቋንጃውን ቆርጠው ሲረግጡ ጥቁሩ ሰው ይበግን ነበር በንቃት ቆሞ እያየ የርሱን ዳር ድንበር። ያ ዋልጌ መልቲ ቀጣፊ የባንዳው ሆኖ አሳላፊ በሰሜን ድግስ ደግሶ ያጫፈረ ሲሸጠው ወንድሙን በሳት ሲፈጀው ለኩሶ ያ የነበረው ምኒልክ ሁሉን ባጽንኦት አንክሮ ማርያምን ትጣላኛለህ ብትቀር ብሎ ከተተ አዋጅ አወጀ ነገረ። አገሬው በአገሩ ሲረገጥ ምድሪቷን ጥሎ እንዳይሮጥ ቀድሞ ስቃዩን ተረድቶ ይሄን ክፉ ቀን ሊያሳልፍ ሊታገል ነፍሱን ሰውቶ ሊከፍል ለቀረው ትውልድ የታሪክ ተወቃሽ ሳይሆን ራሱን ከሳት ሲሞግድ አድዋ ያን ቀን ጭንቀትሽ ስንቱን አምጠሽ ወልደሽ ስንቱን አጥረሽ በላሽ ባንዳ መፈልፈያ እንጂ ጀግናን እንዳላበቀልሽ ካለም ይውጣና ይናገር እንየው እኔ ነኝ ያለ ይታገል ከሚያታግለው ታሪክን እያዋረደ ሀገሩን እየቆረጠ እንኳን ከናንተ ተፈጠርኩ ከናንተ በቀልኩ ከሚለው ካፈር ተፈጥሮ ወደ አፈር ከተመለሰው ግን አንቺ ምድር ብድርሽን ዳግም እንደምስ ቆጥረሽ የዋለልሽን ውለታ በግልባጩ መልሰሽ አድዋ 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 ሁሌም ስንልሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ ለምዬ ምኒልክ እንጂ የቀረን የለም ከስምሽ ለጣይቱ ብጡል እንጂ የቀረን የለም ከስምሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ። የእናንተው የሰራዊቱ ድምጽ ስርጭት እዚህ ላይ አበቃ። ስለ ዝግጅታችን ያላችሁን አስተያየት በመልእክት መቀበያ መስመራችን 571-969-5126 ብታኖሩልን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሻለቃ አብርሃም ታከለ ነኝ። እናት ሀገራችን ኢትዮጵያ በነጻነት ለዘላለም ትኑር።